ዶክተር መሐመድ ነህ? ዶክተር መሐመድ አብደላ እባላለሁ። ሙስሊም ነበርክ እንዴ? ነበርኩ፣ ተመስገን። ኦኬ። አርካኑ ሶላት ስንት ናት? ወይ ጥያቄ አለኝ። ዝም ብለህ ተውና ያንን መግባት አልፈልግም። ጥያቄ አለኝ። ቆይ አንዲት ህግ ላስታውስህ ከይቅርታ ጋር። እሺ፣ ሁሱ እባላለሁ። አልነበርኩም። ዝም ብለህ ተውና አልነበርኩም። ተው፣ ችግር የለም። አሁን ሻዳ ታስይዘኛለህ፣ ችግር የለም። አይደል እንዴ? አልነበርኩም፣ ችግር የለም። አይ አልነበርኩም፣ ችግር የለም። ዋሽቲ ነው። ጥያቄ ዶክተር ሙያ አንድ ተረጋጋ። እኔ ቤት ስትመጡ ጊዜ ወላሂ ላዚም በጣም ነፃ ናችሁ። እንደፈለጋችሁ ነው የምተዋችሁ እኮ አታዩ። እንደፈለገ ማውራት ይችላል አንድ ሰው። ግን አምላክና ነቢያት እንዳትሳደቡ። በጣም የምጠላው ነገር ምንድን ነው ግን? ማጭበርበር፣ የሌለን ማንነት ይዞ መምጣት፣ ማስመሰል። በእኛ ዘንድ በሙስሊሞች ዘንድ ንፍቅና ይባላል። አላህ በጣም የሚጠላው ባህሪ። መናፍቆችን ከካህዲያን አዘቅጥ በታች ገሃነም ሊያስገባቸው ወስኗል። ለምን? ባስመሳይነታቸው። እኔ ሙስሊም ሆኜ በፍጹም እኔ ክርስቲያን ነኝ ብዬ በፍጹም ብቀርብ ከሃዲ ነኝ የሚባለው ከአላህ ዘንድ። ከትክክለኛው ከሃዲ ከሌላው ከሃዲ በላይ አስቀያሚ ማለት እኔ ነኝ አላህ ዘንድ። አይወድም እንዲህ አይነት አስመሳይ በእምነት ጉዳይ ላይ። አንተ ጋር ጣጣ ላይ ኖሮ ይችላል። ገብቶሃል አይደል? እንደዚህ አይነት ነገር እኛ ጋር አይሰራምና ምን ብለህ ተናግረሃል? ከዚህ በፊት ሙስሊም ነበርኩኝ ስሜም ሙሐመድ አብደላህ ነው ብለህ ተናግረሃል። ገብቶሃል አይደል? እንደው ሙስሊም ከነበርክ አንድ ጥያቄ ብቻ ማንኛውም ሕፃን ሙስሊም የሚመልሳትን ማለት ነው ልትጠይቅ ነው። አርካኑ ሶላት ስንት ነች? እችን መልሳትና ቀጥታ ወደ ጥያቄ ትሄዳለህ። ችግር የለም። አርካኑ ሶላት ስንት ነው? እኔ አልነበርኩም አልኩ። ስም እኮ ነው መሐመድ እኮ ስም እኮ ነው አይደል እንዴ? ልጠይቅ፣ ማንኛውም ሰው ልጠይቅ። አንዳንድ ስም ካልክ በትክክለኛው ስም ዘለቀ በሚለው ስም እንደገና በሌላ ስም ቀይረህ ትመጣለህ። በትክክለኛ ስም ሙሐመድ የሚለውን ታላቁን የነቢ ሰለላሁ ዐለይሂ ወሰለም ስም ይዘህ አታጭበረብርም።